ስለ ውፍረት ሀቡዬ ስለ ውፍረት ጆርኒ ላውራሽ አስገብኝ። እሺ ላይ ወፍራም ነበርሽ ከስተሽ ነው ተልባ ምርጥ ነው። ይሄ ተልባ አለው ቺያሲድ አለው። ሰላም ነው እንዴት እንደሚያጠግብ ውዶቼ፣ ዘፍ ነው የሚለው ሆዳችሁ ውስጥ ገብተው ጥግብ። ሰላም ውዴ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን ሁሉ ሰላም። አይ እኔ አንድ የጠቀመኝን ነገር ላውራሽ እና እንትን ልበል ብዬ ነው። እኔ የጠቀመኝን ነገር ምናልባት ይሄንን እንትን ሰው ዱላ ቢያውቀው ማለት ይሄንን ተክል ብዙ ሰው አያውቀውም። ብዙ ሰው ስለዚህ ተክል ሲወራ አልሰማሁም። ስለዚህ ይህን ትክክል ይሄ ሰው ብዙ ሰው ቢያውቀው አላውቅም። እኔ እንግዲህ እኔ በጣም ለረጅም ጊዜ ስለምጠቀመው ለሰው ላጋራችሁ ብዬ ነው የገባሁት። ሮቃ የሚባል ተክል ታውቂያለሽ? ሮቃ የሚባል ተክል ሰምቼ አላውቅም። ኦኬ ሮቃ የሚባል ተክል አለ። ምናልባት እንትን ላይ ወደ በረሃ አካባቢ የሚበቅል እንትን ነው ተክል ነው ተክሉ እና ያለው የጤና ጥቅም ከእንደገና ደግሞ ውፍረት ለመቀነስ በተለይ ደግሞ ጤናችን ላይ ፎከስ ለሚያደርጉ ሰዎች ያለው የጤና ጥቅም እንዲህ ቢናገር አያልቅም። ምናልባት ሰርች ብታረጊ ከ15 የበለጠ የጤና ጥቅም አለው። ንገሪኝ እሺ እስቲ ስሙን አድርገው ሊያው ፎቶውን ራሱ ሮቃ ማርያም በእንግሊዝኛ ላይ ልጽፈው ነው። እስቲ ቆይ በእንግሊዝኛ እንኳን ማላውቀው ብዬ ልጻፍሽ ሮቃ ታማሪንድ ይሄ ነው። ቶሎ በይ እሱ ራሱ ነው ታማሪንድ ፕላንት። ኦኬ ታማሪንድ ማወቅ ብትፈልጉ TAMARIND ታማሪንድ። ኦኬ እሺ ታዲያ ይሄ እንዴት ነው ማለት ነው? እኔ ያው የምኖረው ድሬዳዋ አካባቢ ስለሆነ እኔ በአቅራቢያ ያለ ምናልባት አማዞን ላይ ምናምን የምታገኝ ከሆነ ቼክ አድርገው። እኔ እንትን አይደለሁም። ግን አሁን ስለ ውፍረት ጆርኒ ልንገርሽ ስል እንዴት እንደተጠቀምኩትና እንዴት እንደጠቀመኝ ምናልባት የእኔ አይነት እንትን ያላችሁ ሰዎች ካላችሁ ልንገራችሁ ብዬ ነው። እኔ አሁን ብዙ ጊዜ ይሄ ሆድ የመነፋት ይሄ ሆዳችሁ የመነፋት እና ሆድ የመድረቅ ችግር ነበረብኝ ማለት ነው። ሶ ያ ነገር እንዴት መሰለሽ በጣም ነው የሚጠቅመው። በተለይ ውፍረት ለመቀነስ በምናደርግበት ሰዓት አንዳንዶቻቸው እንትን የሚያስቸግራቸው በጣም ሆዳቸው የሚነፋ ሰዎች አሉ። የተለያየ እንትን ያለን ሁላችንም ማለት ነው። ከእንደገና ደግሞ ሰገራም የሚያስቸግራቸው ሰዎች አሉ። በጣም ሰገራ የሚቸገሩ ሰዎች አሉ ማለት ነው። ለእነሱ አይነት ሰዎች ምን ይደረጋል መሰለሽ? ሮቃ ይዘፈዘፍና ከሰነመኪ ጋር ሰነመኪ ታውቂያለሽ አይደለም? ከሰነመኪ ጋር ይዘፈዘፍና ቅጠለዋ ሰነመኪ የሚባል ቅጠል አለች። ሰነመኪ ይደረግና በደንብ ጠዋት ላይ ታሽቶ እንደ ጁስ ይጠጣል። ከሚገርምሽ ማለት ነው በተለይ ሆዳቸው የሚነፋ የሚያስቸግራቸው ሰው በአንድ ቀን ለውጥ ያገኛሉ። ለምን? ሽንት ቤት ቶሎ ያመላልሳቸዋል። ንፋስ ይሄ ሆዳቸው ላይ ይሄኛው ነው። ሰነመኪን ደግሞ ሰነመኪ በአማርኛ ነው ልጻፈው። እሱንም እስኪ ሰነመኪ አማርኛ። ኦኬ ይሄንን አንድ ስክሪንሾት አድርገው ይሄን እንዳይጠፋብኝ ቃሉ። ኦኬ እሺ ደግሞ በዚህ ሀገር የሚገኝ ከሆነ ይሄን ይገኛል መሰለኝ ሱፐር ማርኬት ቼክ አደረጋለ አይዳፋት ሰነመኪ። በነገራችን ከስር እየጻፋችሁ ነው። ሰነመኪ እንደ ሻሚት ይጠቀማሉ። እውነት ነው። እንደ ሻይ መጠቀም ትችላለሽ። ከሮቃ ጋር ሲሆን ደግሞ ቶሎ በያንዴ በእንግሊዝኛ ስሙ ፈልጌ ነው ለማዘዝ። ከፈለግሽ ከኢትዮጵያ ልክልሻለሁ። ምንትን የሚወስድልሽ ምናምን ሰው ካለ እኛ ጋር በጣም ብዙ ስላለ ርካሽም ነው። በጣም ርካሽ ነው እኛ ጋር። እሺ እንዴት ታቀሙ? ሰነመኪ ከፈለግሽ እንደ ሻይ ይኸውልሽ፣ ማታ ምግብ ሳትበይ ታድሪና በባዶ ሆድሽ ጠዋት እንደተነሳሽ ሳታበዢ ካበዛሽም እንትን ስለሚል አንድ ሻይ እንደዚህ እንደምጠጪው መጠጣት ትችያለሽ። እሱም በጣም አሪፍ ነው። ከሮቃ ጋር ሲሆን ደግሞ ማልጧት ባዶ ሆዴን በባዶ ሆዳ እኔ ስፖርት እሰራለሁ ይሆናል። ከሰራው በኋላ ይሆናል በጣም በደንብ ከነገና ከሰራው በኋላ ከሰራሽ በኋላ ብታደርጊው ላንቺ አሪፍ ነው።
ኦኬ ሰና ማኪ ነው ስሙ ራሱ በእንግሊዝኛ ሰና ሊቭ ነው። አማዞን ላይም አለ። አዎ እና አማዞን ላይም አለ። ያ በጣም ብዙ የጤና ጥቅም እንዳለው ዲቶክስ ያደርጋል አይደል? ይሄ ሞሪንጋ ላልሽ ሞሪንጋ እና ሰነመኪያ አንድ ነው። ሞሪንጋማ አለኝ አይገናኝም። ሞሪንጋ እና ሰነመኪያ አንድ አይደለም። ምናልባት ቅጠሉን ለማያውቅ ሰው ሊመሳሰልበት ይችላል፣ ግን አንድ አይደለም፣ ይለያያል። እሺ ሰነመኪያን እንዴት እንደምጠቀም ንገሪኝ። ጧት ስፖርት ከሰራው በኋላ ወይስ ሳልሰራ ንገሪኝ። ስፖርት ከሰራሽ በኋላ ስፖርት ከሰራሽ በኋላ ብዙ ውሃ ትውሰጂ። ስፖርትን ስትይ ውሃ ላለመውሰድ ሞክሪ፣ ምክንያቱም በባዶ ሆድ እንትን ስለሚል። ከቻልሽ አቅሙ ካለሽ ውሃ ላለመውሰድ ሞክሪ። የምታርፊ በቀን ይሁን። ለምን ሽንት ቤት ላይ ቶሎ ስለሚያሯርጥሽ ማለት ነው። እኮ ምግብ አልበላም እናቴ፣ አትክልትና ፍራፍሬ ብቻ ነው የምበላው። ማለት ቁርሴን ስሙዚ፣ ምሳዬን ሰላጣ ብቻ ነው የምወስደው። አይጎዳኝም? አይጎዳሽም። ምን ነው የሚመላለሰው ማልበላ ከሆነ ነው ለመሰለሽ። አንደኛ የምትመላለሽበት ምክንያት የሚያጸዳልን ይሄ በተለይ በጨጓራችን ዙሪያ ያለው ግድግዳዎቻችን፣ የጨጓራ ግድግዳዎቻችን ላይ ያሉ የማይጠቅሙ ነገሮችን ያጸዳል። ውሃ በደንብ ነው የምትጠጪው በዛን ቀን። ምናልባት አንቺ አሁን ሆድሽ ጽድት ያለ ከሆነ እስቲ ቼክ አድርጊው። በኖርማሊ ከሰውነትሽ የሚወጡትን ጉድ ታይዋለሽ። ቼክ አድርጊው። አንዳንድ ጊዜ አሁን ብዙ ሰዎች እኔ አሁን በጣም ተጠቃሚ ነኝ እንዳልኩሽ ማለት ነው። በጣም ሁሌ በየቀኑ ነው የምጠጣው ሰነመኪ ኖ አይደለም። በወር አንዴ መጠቀም ያለብሽ፣ በወር አንድ ጊዜ። በተለይ ይሄ ዳይት ሳትጀምሪ በፊት ባገኝሽ በጣም ጥሩ ነበረ። ሆድሽን ካጸዳሽ በኋላ ዳይቱን ስትጀምሪ ሞር ኢፌክቲቭ ይሆን ነበር። ሞር አሁን ከምታገኘው ሪዛልት በጣም ጥሩ ሪዛልት ታገኝ ነበረ። ከዛ በዛም ችግር አለው። አሁንም እንደ መጀመሪያ መሆን ይችላል። ገና 5 ቀን ይቻላል። እና ከሮቃ ጋር ቢሆን ደግሞ ምን መሰለሽ እንትን ነው እኔ ያየሁበትን ነው። በነገራችን ላይ እዚህ ጋር ያላችሁ እኔ የተጠቀምኩበትን ነው። እሺ የምነግራችሁ ከኔ አንጻር ያለውን ነገር ነው የምነግራችሁ። ጋይስ ለ3 ቀን ምናምን ከላይቭ ልጠፋ ስላለው ሸርታቴ በሸርታቴ ስለምሆን ኖ ያን ያህል እንትን አይልሽም። ይሄ እንዴት ልበልሽ፣ እንደዚህ በጣም እንትንም አይልሽም ያን ያህል። አንድ ቀን ብታርፊበት ነው ትንሽ ያደክምሻል፣ ታርፊበታለሽ ምናምን ነገር ማለት ነው። ግን እመኝኝ ከዛ በኋላ በቮይስ እንደሆነ ገባለው ቪዲዮ አጥፍቼ እንጂ አልጠፋም ከእናንተ። እሺ ልክ ሲመጣብኝ ሚዩት እያደረኩ ቀንደዋለሁ። ገስት ላይ ቤቲና ሶፊ ስለሚቀመጡ ሞዴሌተሮች ሚዩት አድርጌ ከሮጥኩኝ በቃ ከሌለው አንደርስታንድ ያ እና ምናልባት ደግሞ ይሄ የሆድ መነፋት ያለባችሁ የጨጓራ ባክቴሪያ ያለባችሁ ሰዎች ደግሞ ማለት ነው የጨጓራ ባክቴሪያ ያለባችሁ ሰዎች ደግሞ ከሮቃ ጋር አንድ ላይ ብትጠቀሙት በተለይ ያው ቃሉን ለመጥራት ያው ትንሽ ይቸግራል። ፈስ የሚያስቸግራችሁ ሰዎች ካላችሁ ፈስ የሚያስቸግራችሁ ሰዎች ካላችሁ ቶሎ ለፈስ የሚያስቸግራችሁ ሰዎች ካላችሁ በጣም ፍቱን መድኃኒት ነው፣ ተጠቀሙበት። ለካንሰር እሺ ስለ እንትን አልነገርሽኝም። ስለ ያኛው ቡኒው ነገር ምን ነበር? ስለ ሮቃ ነው አሁን የእንትኑ ነገርሽኝ። ከሰላጣ ይልቅ የጥቅል ጎመን ሾርባ አሪፍ ነው። እሺ ዱዱዬ አንቺ ከስተሻል? ራስሽ ሳትከሽሉ ለእኔ የመክሳት ምክር የምትሰጪኝ አንቺ ከስተሻል? መጀመሪያ ዱዱ እሺ ልንገርሽ ውዴ፣ ይሄኛውን የታወሳሰሉ በሳምንት አንዴ እንደ ሻይ አፍልቼ መጠጣት። በሳምንት አይደለም አቡዬ፣ በሳምንት አይደለም፣ በወር አንዴ። እሺ ሪማይንደር ሞላለሁ ስልኬ ላይ። እኔ በጣም ኦርጋናይዝድ ሆንኩ ሰው ነኝ። ኖት ጽፍ ሪማይንደር ስልኬ ላይ ሞላ ሰው ነኝ። ስለዚህ የምጠጣበትን ቀን ሪማይንደር ሞልቼ በወር አንዴ እጠጣለሁ። በወር አንዴ ላይቭ ስገባ እስከዛሬ 2 ዓመት ብታቆኝ በቪዲዮ ነው የምገባው አይደል? ስለዚህ በወር አንዴ በፒክቸር ብቻ ገባለሁ። እሺ ለምን ቶሎ ስለምመላለስ አም ሲሪየስ እየቀለድኩ አይደለም ጋይስ። ስለዚህ በወር አንዴ ሞላል። ቅጠሉ ሲመጣልኝ እንደ ሻይ አፍልቼ ነው የምጠጣው ነው ያልሽኝ? ምንድነው ማለት ነው? እንደ ሻይ ላይ ያለ ብገባና ዩቱብ ላይ የሰመነኪ አሰራር ብዬ ብጽፍ አገኘዋለሁ። እኔ ቼክ አርግቼ ስለማላውቅ ሊኖር ይችላል። ያው እኔ ረጅም ጊዜ ስለሆነ ምንድነው ስሙ? ሰነመኪ ሰና ሊቭ ነው መሰለኝ ቅድም ያልሽኛ በእንግሊዝኛ። ቆይ የኔን 2ኛ አካውንት ላውርደው እና ሪምሻል ላስገባ። ታለች ጉድ ሞርኒንግ እያለች ነው ማዳም ተነሳች። ካም ኢን። እሺ አንዴ ዩቱብ ላይ ሀበሻ አቆም እንዲህ ደንበኛ
በእንግሊዝኛ ጽፋለሁ እንዴ በደንብ ነው የሚያውቀው። በነገራችን ላይ አሁን እኔ ያወቅኩትኝ ማለት ነው እኔ በደንብ ያወቅኩትኝ ሙስሊም ጎረቤቶች አሉን እና ልክ ረመዳን ሲገባ ሰነመክ ይጠጣል። እሑድ መጀመሪያ መጽዳት አለበት ይባልና ለረመዳን ሊያጸዱ ሰነመኪ እኮ ልጻፋ በአማርኛ ዩቱብ ላይ የሰነመኪ አሰራር ሀበሻ እንዴት እንደሚሰራው በጣም ቀላል ነው አብዬ፣ በጣም ቀላል ነው። በቃ እንደ ሻይ ማፍላት ነው። ምንም እንትንም የለውም ራሱ። ይኸውልሽ ስለ ሰነመኪ ምን ያውቃሉ? በጣም ከሞት በስተቀር የተባለለት ዛፍ ከሞት በስተቀር ሁሉም ነገር ያለ። ቴንኪ እንኳን ነገርሽኝ፣ ተባረኪ። ወይኔ ሶሪ በሪም አልገባም ስላለች አንዴ ላስገባው አካውንት መልሽ። ፎሎ አርጉት። ማይ ሰከንድ አካውንት ባካፔ ነው ውዶቼ፣ ፎሎ አርጉት። ቆይ ላስገባላችሁ ነው። እና ስለዚህ ማለት ነው ሰነመኪውን ስለነገርሽኝ እጅግ በጣም አድርጌ አመሰግናለሁ። እንደዚህ ሆዴን የሚያጸዳ ነገር እፈልጋለሁኝ። ሁለተኛ ደግሞ ጋር አስተጋባ ሶሪ ይሄ ዶክተር ሀቢባን ፎሎ አድርጓት ጋይስ። ሰከንድ አካውንቴ ነው ይሄ። ቢዘጋ በዚህ ነው በዚህኛው የምንገናኘው። ስለዚህ ሁሌም ፎሎ አድርጉት እሺ። ይሄኛው ምን ነበረ ስሙ? ቡኒው ነገር ስክሪንሾት ያደረኩት ሰው። በነገራችን ላይ ሀብዬ አሁን ቅድም ከሰርዚ በአመት አንዴ ነው ሲበዛ እንትን ያመጣል ምናምን ነገር የተባለው ማለት ነው። ሲበዛ ያን ካንሰር ያመጣል ብያንቺ በነገርሽኝ ብቻ እኮ አልወስድም ማሬ። ጎግል ላይ በደንብ ሪሰርቼን ሰርቼ ነው። ወደ ውስጥ የሚገባ ነገር ጥንቃቄ ያስፈልጋል። በደንብ ሪሰርቼን ሰርቼ እንደዚህ እንዳልሽው ውስጤን በደንብ የሚያጸዳ ከሆነ ያጽዳልኝ። በደንብ ነው የምታመሰግኝኝ፣ በደንብ ነው የምታመሰግኝኝ። አንቺ ለምን በወር አንዴ እንዳልኩሽ ታውቂያለሽ? ለአንቺ ማለት ነው እኔ በጣም ተከታታይሽ ነኝ እና በጣም ጥሬ ስጋ ምናምን ስትጠቀሚ አይሻለሁ። ስጋ በጣም ትወጃለሽ ምናምን። ለዛ ነው በወር አንዴ ያልኩሽ። አዎ ለዛ ነው በወር አንዴ ያልኩሽ። ልክ እንደኔ ደግሞ እኔ አሁን ስጋ አልበላም፣ ብዙ ጊዜ እኔ ስጋ አልበላም እና እንደኔ አይነት ምናምን ከሆንሽ ደግሞ እኔ አሁን አንቺ በስልክሽ ነው ኦርጋናይዘር የምትጠቀም። እኔ ደግሞ የሰናሚኪ እቃ አለች በአመት ፕሮግራም አርግቼ እቃው ላይ በወረቀት ለጥፌበት ነው አለችኝ። እንትን በወረቀት እንደዚህ ያው ሰው አለ ነው በፕላስተር ምናምን አርግቼ አለችኝ። እንትን ጽፌበታለሁ። አመቱን ሙሉ መች እንደምጠቀመው አውቀዋለሁ። እኔ በ3 ወር ስለምጠቀሙ ማለት ነው። ሁሉም እኔ አሁን ለምሳሌ ሰነመኪ የምጠቀማለሁ። ሩቃ ስጋ ነክ ነገራት ወይም አንቺ ቬጅቴሪያን ነሽ? እኔ ኖርማሊ ስጋ ስለማልወድ ነው እንጂ እንትን ይሄ መርጬ አይደለም። ፋን አይደለም። አንዳንዴ ለበዓል እበላለሁ። ሜምበር ስትሆን ትዝ አለኝ። ሜምበር ሁኑ፣ ሁላችሁም ሜምበር ሁኑ። ሜምበሩን ታርጌቱ ሙትቱ የሜምበሩን ቆይ አንዴ ስንት ሰው ሜምበር ሆነ? አሁን 42 ሰው 62 ነው። 20 ሰው ሜምበር መሆን አለበት። አሁን ታርጌቱ መመታት አለበት። ሁላችሁም እንደዚህ እንደውባለን ሜምበር ቴንኪዩ። እሺ ውዴ አሁን ስለ ሰነመኪ በደንብ ገብቶኛል። ዩቱብ እና ጉግል ላይ ሞር ሰርች አድርጌ ፕሮግራሚያዎች ወስዳለሁ። አመሰግናለሁ። ዛሬ አንቺ መተሽ ባትነግሪኝ ልብም አልልም አላደርገውም ነበር። ቴንኪዩ። ግን ማለት ነው ላይ ለውጥ ጤናዬ ላይ ሰውነቴ ላይ ለውጥ ካየው የእውነት ጠርቼ ያቺን መቅዲታን አመሰግንሻለሁ ለውጥ ካየውበት። ቴንኪዩ። እሺ አሁን ስለ እንትኑ ንገሪኝ፣ ቡኒው ነገር። አዎ ስለ ሮቃው ቅድም ያልኩሽ አሁን ፈስ የሚያስቸግራቸው ምናምን ያልኩሽኝ ከሮቃ ጋር ይሄ የሁድ ፈሱና ሮቃ ብቻውን ምን እንደሚጠቅመኝ ንገሪኝ። ያከሳኛል አያከሳኛል? እኔ የሚያከሳ ነገር ነው እየፈለግኩ ያለሁት አሁን። እሺ አሁን ስትከሺ ማለት ነው። አሁን ሮቃ ደግሞ ምን እንደሚጠቅምሽ ንገርሽ። ስትከሺ ምግብ ምናምን በደንብ ስታቆሚ ደም ማነስ ሊመጣ ይችላል በመሀል። ለምን ምግብ በጣም ስለምንቀንስ ምናምን ነገር ማለት ነው። ያን ጊዜ ሮቃ ደግሞ ደም ማነስሽን ያስተካክልልሻል። ደም ማነስ አለብኝ እኔ ሲጀመር እንዴ በጣም ለደም ማነስ በጣም ደም ማነስ ስላለብኝ ሮቃ ማለት ለደም ማነስ ፍቱን መድኃኒት ነው። አንድ በይ። እሺ እንዴት ነው የምጠቀመው? የሚበላ ነገር ነው? ማታ ትዘፈዝፊዋለሽ። እንደዚህ ትፈለፊውና ቆዳውን ታነሺና ማታ ትዘፈዝፊዋለሽ። ከዛ ጠዋት ላይ በእጅሽ ነው እሺ የሚታሸው። በእጅ ይታሻል። ከውስጥ የሚወጣ ፍሬ ያለው ፍሬውን ብቻ ታውጪውና ጁሱን ብቻ ትጠጫዋለሽ ማለት ነው። ግን በጣም ይጎመዝዛል። ያው የሚጎመዝዝ ነገር የማይወድ ሰው ከሆነ ስኳር ማለት ትችላለች። እሱ ሮቃ ምንም እንትን የለውም። አንቺ ከፈለግሽ በሳምንት 3 ማድረግ ትችያለሽ፣ 4 ማድረግ ትችያለሽ። አንቺ ግን ቼክ እያደረግሽ ራስሽን ኖቲስ ታደርጊዋለሽ። አሁን ለምሳሌ ደም ማነስ እንዴት እንደሚያደርግሽ ታውቂዋለሽ። ኖቲ ራስሽን ደም ማነስ እኔ እርጉዝ ስሆን ነው የሚያዞረኝ። ደሜን ወደ ልጄ ስለሚሄድ ያው እንትን አይረን ወስዳል
እንትን ውፍረት መክሳት ላይም ሲሆን እንደዚያ እኔ አሁን እንደዛ ነበር የምሆነው። ውፍረቴን በምከሳበት ጊዜ ደም ማነስ ያስቸግረኛል። እኔ ሮቃ ነው የምጠቀመው። ሆስፒታልም አልሄድም፣ ሮቃ እጠቀማለሁ። ዘብዝፌ ሎሚ ለምግብሽ ሮቃውን እንደ ሎሚ ለምግብሽ ማጣፈጫ አድርጊው እንጂ ይደረጋል። ካልሆነ ብቻውን በባዶ ሆድ አደገኛ ነው። ጥሩ ቴንክ ሶ ማች ኤንጌ ምን እንደማረግ ታውቂያለሽ? ሮቃውን ጨምቄ አስቀምጬ በጠርሙስ ሰላጣይ ላይ ምሳይ ላይ ለሰላጣይ ማጎምዛዛ ነው አይደለ? እንደዚህ አሁን ይህን በውሃ ጠጣለሁ። ሻፕል ሲደር ቪኒጋር በውሃ ጠጣለሁ። ስለዚህ እንደዚህ ጎምዛዛ ከሆነ ሰላጣይ ላይ አድርጌ ጠብ አድርጌ ሚክስ በነገራችን ላይ ሀቡዬ አሁን ድሬዳዋ ላይ ሮቃ ማለት በጣም ተወዳጅ እንትን ነው። ሮቃ በሰላጣ ይደረጋል። በበርበሬ ይደረግና ሮቃና በርበሬ ይቀላቀልና ሰላጣ እንደ እንትን ባጊያ ምናምን ሲሰራ የለም የባጊያ ማጣቀሻ ይሆናል። ከእንደገና ደግሞ ጀላቴ አርግተን እንበለዋለን። በጀላቴ አርግተን በጣም ነው የምንወደው ማለት ነው። በጣም ተወዳጅ ምግብ ነው። ግን ብዙ ሰው ስለማያውቀው በነገራችን ላይ ሀቡ ካንሰር ይከላከላል። ተምር ህንዲ በአረብኛ ተምር ህንዲ ነው አሉ። ካንሰርን ይከላከላል። በጣም ካንሰርን ይዋጋል። ቼክ አርጊ። ካንሰር ይከላከላል። ኮሌስትሮል የሚያማቸው ሰዎች ኮሌስትሮል እንትን ያደርጋል። አንዴ እንትን ሄሪኬ እንኳን እየጠየቀችኝ ነው የሮቃ ምን እንደሆነ። ቆይ ልንገርሽ ማሪ፣ ጉግል ላይ ሰርች አድርጌው ሮኬት ምናምን ሳይሆን ማሪ ተማሪንድ ነው። ተማሪንድ ፕላንት ነው ይሄ ነው። ስለዚህ ይሄንንም ወስደዋለሁኝ ለሰላጣ ይጠቀመዋለሁ። ያንን ደግሞ ለዲቶክስ በ3 ወር አንዴ ወይ በ2 ወር አንዴ ዲቶክስ አደርግበታለሁ። አሰራሩን ከዩቱብ ላይ አይቼ ሰርቼ እጠጣለሁ። ለእናንተም እንግዲህ ለውጤን አብረን እናያለን። አሁንም ሴክሲ ነኝ፣ ግን አይ ዋንት ቱ ቢ ሞር ሴክሲ ሼፕ። ምንም አይነት ቦርጭ የሌላት ጡንቻ ያላት እንደዚህ የሳሳያችሁ እንደዚህ እንዲሆን አልፈልግም። ሰውነት እዩት። ለዛ ነው ስፖርት የምሰራበት ምክንያት። ለመግሳት ብቻ ሳይሆን እንደዚህ ሰውነት እንደዚህ እንዲሆን አልፈልግም። ጡንቻ እንዲኖረኝ ጥንክር ያለ ፈርም ነው የሚባለው። ፍርም ያለ እንደ ወንድ ሳይሆን የሴት የሚያምር ሆኖ ግን እንደዚህ ያልሆነ እንደዚህ ያልሆነ ጠንከር ያለ እና ሀውዬ ሌላም ጥቅም ልንገርሽ። ይቅርታ በጣም ስለ ሮቃ እኔ ስለጠቀመኝ ብዙ ሰው ማጋራት ስለምፈልግ ሌላ 1-2 ጥቅም ተናግሬ ልውጣ። ምናልባት ቦታ ከያዝኩኝ ማለት ነው። ሌላኛው ጥቅም ምን አለ መሰላችሁ? በብዛት አሁን ልጆቻችሁ በቁስል የሚታመሙ ልጆች ካላችሁ መጀመሪያ ግን ስንት ኪሎ እንደቀነሰ አልነገርሽንም። እኔ ይኸውልሽ 2-3 ነው የከሳሁትኝ። እኔ መጀመሪያ ስከሳ 10 ኪሎ ቀንሼ ነበረ። ግን አሁን እንደሰቡ ይሄ በ3 ወር ምናምን ነገር አለ። እኔ ቀስ ብዬ ነው መቀነስ መፈለግ። ወደ ስንት ኪሎ እንደገባሽ ንገሪ። መጀመሪያ 58 ነበርኩኝ። ይሄ ቆየ። ይሄ ምናል ግርሽ ማለት ነው። እኔ ውፍረት መቀነስ ምናምን የሚለውን ጆርኒ መቼ መሰለሽ? ከዛሬ 10 ክፍል እያለሁ ማለት ስንት ያክል ባጭሩ መመለስ አትወጂም ማሪ? ባጭሩ ስንት ኪሎ ነበር? ስንት ሆንሽ? ከ58 ወደ 48 መጀመሪያ ኪሎ ቀነስሽ? መጀመሪያ 58 ትልቅ ነው እንዴ? በሰዓቱ እኔ በነበርኩበት ጊዜ ልጅ ነበርኩኝ፣ ግን እንትን አይመጣጠንም ነበር ውፍረቴና እንትን አይመጣጠንም ነበር። አሁን ስንት ነሽ? ሁለተኛ ደግሞ ከ70 ወደ 56 ከ70 ወደ 56 14 ኪሎ ቀነሽ? አዎ ማሻአላህ። አሁን እንሽ እስቲ ቪዲዮ ማብራት ረጅም ጊዜ ይቻላል። እንሽ እስቲ ሰውነትሽ ይቻላል፣ ግን አሁን የተወሰነ 54 ሲሆን አሁን 60 ገብቻለሁ፣ ግን ይቻላል። ቆይ ላብራላችሁ ቪዲዮ። ድጋሚ 6 ጨመርሽ? አዎ ለመሰልሽ ያው የሴት ነገር መከላከያ ምናምን ስለምጠቀም እሱ ነው። እንዴት አድርግቼ ላብራላችሁ ቪዲዮ? ቆይ ላሳይሽ። ኢንቫይት አብርቻለሁ፣ ቪዲዮን አብርቻለሁ፣ ግን ሴቭ የሚለውን አልነካሽም። ለዛ ነው እኛ ጋር ማትታየው። ሴቭ የሚለውን ስላልነካሽ ነው እኮ። ቆይ ለዛ ነው። ይኸው ከዛ ከካሜራ ራቂና እኛ በአይናችን 60 ነሽ 80 ነሽ የሚለውን ማየት እንችላለን። እሺ ወይ ገና ከእንቅልፍ ያልተነሳውም እንግዲህ ይኸው ደግሞ አለሽ ዳሌ ማሻላ። አይ አሪፍ ነሽ። 60 ናት ጋይስ። ጋይስ ቦርጭ የለኝም።
አይ አሪፍ ነሽ፣ በጣም በጣም አሪፍ ነሽ፣ ጎበዝ። ጥሩ ያልኩት አብዬ እንትን ስላልኩ ነው፣ ስላስቀበርኩ ነው። በነገራችን ላይ ያወፍራል እንዴ? በጣም ያወፍረኛል። እኔ ኦኬ። ለአንዳንድ ሰው ግን ያከሳል፣ ላልተስማማው ነው የሚያከሳው። ለአንዳንድ ሰው ያከሳል፣ ለአንዳንድ ሰው ያወፍራል የሚቀበረው። እኔ ተስማምቶኝ ይሁን ሳይስማማኝ ይሁን አላውቅም። አብዬ ግን ዶክተር አያምሽም? ራስሽን ያምሻል? ያስቀበርሽው ራስ ምታት አያምሽም? እሺ ፔሪድሽ በስነስርዓቱ 28 ቀን በወር ጠብቆ ይመጣል ወይስ በ2 ወር አንዴ በ3 ወር አንዴ? በየወሩ ይመጣል። ችግሩ የኔ ምን እንደሆነ ታውቂያለሽ አብዬ? ለምሳሌ ለ5 ቀን በስነስርዓት ነው የሚፈሰኝ። ኦኬ። ከዛም በኋላ ግን ሀቡ 1 ሳምንት ጥምጥምጥ በቃ እንዴ ልበልሽ ብሽጭት ነው የሚያደርገኝ። እና ዶክተር ሳናገረው የእንትኑ ምንም ችግር የለውም የእንትኑ ኢፌክት ነው። ሆርሞን አይደለም የእንትን ያዛባው እንትኑ ስራው እና ያወፈረኝም እሱ ነው። እሱ ራሱ ሲያይኝ በጣም እንትን አልሽ ምናምን በቃ እያወፈረኝ ስለሆነ አሁን በቃ ባስወጣ ራሱ ደስ ይለኛል። ደስ የሚለው ነገር ግን እኔ ሩቃ ምናምን ስለምጠቀም ይኸው አቡኔ ምንም ቦርጭ የለኝም። ቦርጭ የለሽም። ሼፕሽ በጣም አሪፍ ነው ጎበዝ። ከታች ያለሽ ዳል ያለሽ ምናምን ሼፕ ነሽ፣ ቦርጭ የለሽም። በጣም አሪፍ ሁኔታ ላይ ያለሽ ቤስት ነው። ግን ከዚህ በላይ እንዳትጨምሪ ተጠንቀቂ እሺ። አስወጣዋለሁ። አሁን ደግሞ ሀቡ እኔ እስኪ ሌላ እንትኖችን እሞክራለሁ። ሌላ መንገድ እንጂ ማለት ያለ ፕላንሽ እርግዝና እንዳይፈጠርብሽ ብዬ ነው። ሌላ ፕላን እሞክራለሁ እና እኔም አሁን ጀምሬያለሁ። እኔ አሁን የጀመርኩትኝ እኔም እንዳንቺ የሚገርምሽ 1 ሳምንት ሆኖኛል። ኖ 1 ሳምንት አይደለም እንዴ ነው እሑድ ነው የጀመርኩት። እንዴ እሑድ 4 ቀንሽ ነው፣ ሮብ ነው ዛሬ ማለት ነው አይደለ? ጀምሬያለሁ። ምንድን ነው የጀመርሽው? ዳይት ነው ወይስ ስፖርት? እኔ ዳይት ነው የጀመርኩት። እኔ ስፖርት አሁን ላይ እየሰራሁ አይደለም። ኦኬ። እኔ እኮ ዳይትም ስፖርትም ነው፣ ሁለቱንም ነው እኔ የማደርገው። ስለዚህ ምንድን ነው ዳይትሽ? ዳይት ንገሪኝ። ምንድን ጁስ ነው የምትጠጪው እንደኔ ጧት ወይንስ ምግብ ትበያለሽ? ምንድን ነው የምታደርጊው? እኔ እንዴት ነው መሰለሽ ማድረገው? አንደኛ ምግብ ፖርሽኔን በጣም ቀንሻለሁ። የምግብ ፖርሽኔን ሳልጠግብ ነው የምበላው። ዘ ቤስት። በጣም አሪፍ። አዎ ሳልጠግቢ መብላት ጥሩ ነው በጣም። የተለያዩ ነገር እንጀራ እኔ አሁን እንጀራ አቁሜያለሁ። ስራችሁ ግን የጤፍ እንጀራ እኮ ያወፍራል። እኛ አረብ ሀገር ላይ ስለሆነ ነው ይሄ የሩዝ እንጀራ ሩዝ እየጨመሩ የጤፍ ነው እያሉ የሚሸጡልን። እሱ ነው የሚነፋው ሆዳችንን። ልክ ነሽ። እኛ ጋር ያለው የጤፍ እንጀራ አያወፍርም፣ ግን እኔ እንጀራ ስለምወድ እበላለሁ በጣም ራሴን እንትን ለማለት ነው። የእንጀራ ፍቅር አለብኝ እኔ በጣም ነው እንጀራ የምወደው። ምግብ እንጀራ ከሌለም ምግብ ባይመስለኝ። ኢቭን አሁን ትናንትና ቺት አርግቻለሁ በጣም እንጀራ ከመውደድ የተነሳ ትናንት ቺት አርግቻለሁ። አልቻልኩም ማለት ነው። ለምን እኔ አወፍሮ ሳይሆን አንዳንድ ጊዜ ራሴን ሳጠናው እንጀራ ካለ ብዙ እበላለሁ ሳላስበው ማለት ነው። ስለዚህ ምን ትበያለሽ ታዲያ? አሁን እንጀራ ለማድረግ የጤፍ ቂጣ ሰርቼ የተወሰነ የጤፍ ቂጣ አደርጋለሁ። ከዛ ከእንደገና ደግሞ እንዳልኩሽ ማለት ነው አሁን እንዳንቺ ስሙዚ ይጠቀማለሁ። ግን የእኔ ስሙዚ ምን አይነት መሰለሽ? እንትን ምንድን ነበር ፓፓያ፣ ሩቃው እንዳልኩሽ ሩቃ አደርግበታለሁ። ከእንደገና ደግሞ ያለኝን ለምሳሌ አንድ ፍራፍሬ አጠገቤ ካለ ከፓፓዬና ከሩቃ ውጭ ማለት ነው። ከዛን ዝንጅብልና እንትን አደርግበታለሁ። ዝንጅብል ማን ነበር የነገረኝ? ዝንጅብል ሳንጽፈው ቀርቼ ነገ ስሙዚ ላይ ቴምርና ዝንጅብል ጨምርበታለሁ። አንዴ ልጻፍ። አይምሮዬ አይዝም። እድሜ ይሁን ምን አላውቅም። ሁሉ ነገር እንደዚህ ካልጻፍኩኝ አይዝም። ወይ ስልኬ ላይ ሪማይንደር ማሙላት አለብኝ ወይ ወረቀት ላይ መጻፍ አለብኝ። ምን ነበረ? ጂንጀርና ዝንጅብልና ካሮትን ይጨምርበታለሁ። ምናልባት ያው ሌላችሁ ከጠቀማችሁ። ካሮት ምንድን ነው ጥቅሙ? ካሮት ያከሳል። ኖርማሊ ካሮት ያለው እንትን ይላል ሰውነታችንን፣ የዳይጀስቲንግ ሲስተማችንን በጣም ሀሪፍ ያደርገዋል። ሰውነትም ለማጽዳት ይጠቅማል። በጣም አሪፍ። ዝንጅብል፣ ካሮትና ቴምር ለጣፋጭ ቴምር ጨምራለሁ። ለምን እንዲጣፍጠኝ ትንሽ 3 ፍሬ ቴምር አደርጋለሁ። ምንድን ነው እያሉሽ ነው? ሀቡ ንገራቸው። ሩቃ ውዶቼ፣ ሩቃ እንትን ነው። ቆይ አንዴ ላንብብላችሁ። ስሟ እያዝም በእንግሊዝኛ ጎግል ላይ ገብታችሁ እንድታወጡ። ታማሪንድ በእንግሊዝኛ ታማሪንድ፣ በአረብኛ ተምር ህንድ ይሉታል አረቦች። ኦኬ ታማሪንድ ወይም ተምር ህንድ ያው እየጻፉት ነው። ይሄን ጽፈዋለች ኮመንት ላይ ተማሪ ኖ ሹገር። በነገራችን ላይ እኔ አሁን እንትን ስኳር ካቆምኩኝ ኦልሞስት 4-5 ዓመት ይሆነኛል።
እንደምታዩኝ አይደለም እንደ እድሜ አይደሉም። ስንት ዓመትሽ ነው? ስንት ዓመት ይመስለሻል? ከእንቅልፌ የተነሳሁት ፊቴን እንኳን አልታጠብኩም። ይኸውልሽ አይኔ ሁላ እንትን ብሏል። ገምት ውስጥ ጋር 27 26 27 በጣም አሪፍ አንቺ እውነትም እንደ እድሜ ነኝ ማለት ነው። 26 ዓመቴ ነው አሁን 26 ዓመት ልይዝ 2 ወር ነው የቀረኝ። ኦኬ ገና ነሽ። ይኸው እነሱም ገምተዋል 26 30 ምናምን ተሳስተዋል። እኔ 35 ነኝ እና ምን ጨምራለሁ እንደምበልጥሽ ታውቂያለሽ? እኔ በ9 ዓመት እበልጥሻለሁ። እኔ 35 ዓመቴ ነው። ገና ልጅ ነሽ በጣም። አዎ ከእንቅልፌ ተነስቼ እንትን አልኩኝ እንጂ ድፍረቴን ብቻ አድንቁልኝ። ጎበዝ፣ በራስ መተማመንሽ በጣም ደስ ይላል። አንበሳ ጎበዝ፣ በጣም ቆንጅዬ ነሽ። ፈገግታሽ ደስ ይላል። ሁሉ ነገርሽ፣ ሼፕሽ ቆንጆ ነው። ጠብቂው እሺ። ቆዳሽን ግን ተንከባከቢ። በጣም ነጠብጣብ ብዙ አለብሽ። ማርያም ነው እንዳለ የማርያም እንትን ሁሉ ወደ 15 ምናምን አካባቢ አለብኝ ፊቴ ላይ ብቻ ማለት ነው። እኔ ደግሞ በጣም ወደፊት ማስጠፋት ከፈለሽ ሙሉ ጠፍቶ ፊትሽ ንጹህ መሆን ይችላል። ማስጠፋት ከፈለሽ አልፈልግም። በጣም ነው የምወደው። እኔ ደግሞ ምንድን ነው እሱ ዩኒክ ነው። ያው ማርያም የሳመችሽ ነው የሚባለው፣ ግን እውነት እኮ አይደለም። እውነት አይደለም። በእርግጥ ግን ያው ስታምኚው ደስ ይላል። አባባልን ስታምኚው ደግሞ የሆነ የሚሰጥሽ ደስ የሚል ነገር አለው። ግን እንትን ነው እያደገ የሚመጣ ነው። ጀስት እንደ ኪንታሮት ነው፣ ግን ጥቁሩ ኪንታሮት እንደማለት ነው። ጥቁር ኪንታሮት ማስወጣት ይቻላል። ግን እኔ ይሄ አሁን እያደገ ነው። ያች እዚህ ጋር አሁን ጥቁር የሚመስልሽ አሁን እነዚህ ያች እንዳለ ጥቁር ኪንታሮት ነው ፊትሽ ሙሉ እና እሳቸው ማለት ትችያለሽ እኮ ግን ላይ ለምን እንደመጣብሽ እንትን ይመስለኛል። ያው አባቴም እንደዛ ስለሆነ አባትሽ ተላለፋል። ታውቂያለሽ በዘር እንትን በነጭና በጥቁር ስለሆነ እሷንም የሚያስጨነቃት ነገር አለ። የስንት ዓመት ነው ያስቀበርሽው በያት አለች። እሷ እንትን ብላለች የ3 ዓመት ነው ማሬ። እሷ ጡቴን ያመኛል አለች። እሷ ጡትሽን ያምሻል? እኔ ምንም የለብኝም። የጡት ህመም ያመጣል ጡቴን ያመኛል እያለች ነው አንዷ። እኔ ሀቡ ያስቸገረኝ አንደኛ እኔ 2 ነገር ነው ያስቸገረኝ። አንድ ያስቸገረኝ ያው ውፍረት ነው፣ አውፍሮኛል። 2 ያስቸገረኝ ደግሞ በቃ ፔሪድ በስነ ስርዓት ይመጣል፣ ግን ከዛ በኋላ ይቺ ጠብጠብ የምትለዋ ነገር ማለት ነው። እኔ ደግሞ ሞዴስ ረጅም ጊዜ መጠቀም አልፈልግም፣ ከጤናም አንጻር ጥሩ ስላልሆነ መጠቀም አልፈልግም። እና ግዴታ ደግሞ እንድትጠቀም ያደርግሻል። ወይ ደግሞ ዛሬ እንትን አላለም ምናምን ብለሽ እንትን ስትመጪ ሱሪሽ ተበላሽቷል ማለት ነው። ያ በጣም ትክክል፣ በጣም ያናዳል ምናምን ነገር። ግን ከአላማሽ አንጻር ሲሆን ደግሞ ግዴታ ይህን ነገር እንትን ማለት ሜቢ ስፖርት በመስራት ዳይት በማድረግ መከላከል ከተቻለ ተከላከል፣ ካለበለዚያ ማስወጣትሽ ሌላ መንገድ መፈለግ ነው። ይቻላል። አዎ እንደዛ ማድረግ እንችላለን። በጣም ሀብዬ እኔም አመሰግንሻለሁ። እስኪ ሁለታችን እንትናለ አንቺ ስንት ኪሎ ነው ያለሽው? እኔ 73 ነኝ። ስጀምር የጀመርኩት ከሳምንት በፊት ሳምንት ሆነኝ 5 ቀን ሳምንት በያው አርብ ከነገ ወዲያ ሳምንቴ ነው ዳይት ከጀመርኩኝ፣ ስፖርትም ዳይትም ከጀመርኩ። ፕላንሽ ስንት ኪሎ መቀነስ ነው ፕላንሽ? 10 ኪሎ 63 መሆን ነው ፕላኔ። ኦኬ 10 ኪሎ ነው ፕላኔ መቀነስ። የኔ ደግሞ አይ ቲንክ 8 ኪሎ ብያለሁ። 8 or 7 ኪሎ 52 ሆኛለሽ። አሁን 60 ነኝ ብለሻል ነው? 5 ወይ ደግሞ ግን እንደ እንትኔ ነው። በነገራችን ላይ ሀቡ ፊቴ እኔ ይከሳል። እኔ ስከሳ ፊቴ በጣም ይከሳል እና እንደ ፊቴ ትራይቼ ነው በጣም ምጥጥ ካለ 58 እንዳለ ላቆም እችላለሁ። እንትኔን ወደ ኖርማል ህይወቴ ልገባ እችላለሁ። ግን ሁለታችንም ያው እቅዳችንን አሳክተን እንደምንገናኝ ተስፋ አደርጋለሁ። ያው በጣም አመሰግንሻለሁ። ታለች ወይ ልታገባ ትፈልገህ ነው ወንድሜ? ባለትዳር ነሽማ? ወደዛ እንደዛ ነኝ። እንደዛ ሳገባ ነው ታውቃለህ። በቃ ቦይ ፍሬንድ አላት አለቀ በቃ። እሺ ጀለሴ ይመችሽ እናቴ። በጣም ነው የማመሰግነው ስለሰጠሽኝ እውቀት። እሺ ቴንኪው። እሺ አብይ ሌላም ደግሞ አንድ የረሳሁት ጁስ ላይ እንትን ተጠቀሚበት። ያው ቅድም ስትጠቀሚ ወይ አላስተዋልኩትም ወይ አላየሁትም። ሞሪንጋ አለኝ፣ ግን ረስቼው ሳልጨምር ሞሪንጋ አለኝ። ጨምሪበት። ያው ኦርጋኒክ የተፈጥሯለኝ። እሺ እናቴ አመሰግናለሁ፣ ጨምራለሁ። ቴንኪው። እሺ አመሰግናለሁ ሀብዬ። መልካም ቀን። እሺማ ሰላም። እሺ ባይ
ሞሪንጋውን ልጻፈው እንዳረሳ እንዴ። ሞሪንጋ ኪችን ውስጥ ማስቀመጥ አለብኝ እንዳረሳው። ሞሪንጋ ጽፌዋለሁ። ሞሪንጋ፣ ተምር፣ ካሮት እና ዝንጅብል ጨምራለሁ። አቡዬ እንትን ስለ ቴምሩ ያ ፕሮቲን ፓውደሩ ሲመጣ ሼክሽ ላይ በጣም ስዊት ነው። ባይ ዘ ዌይ ተጠቅመሸዋል ከዚህ በፊት እና በጣም እንዳይበዛብሽ ስዊት ነሱ። ፕሮቲኑ ሲመጣ እኮ ቴምሩን አላረግም።